አሜን ነው ወይ? ዘርጋጅህን እስቲ ሃሌሉያ። ፍጹም ጸጥታ ሆነ ይላል። የመልእክቴ ርዕስ ይሄ ነው። ፍጹም ጸጥታ ይሆናል። ሲጩና ለቀቅ አርጋ አሜን በለኝ እስቲ። ጩና እስቲ ፍጹም ጸጥታ ይሆናል በለኝ እስቲ። ፍጹም ጸጥታ ሃሌሉያ። ዘርጉጃችሁ በጌታ በኢየሱስም የሚነገረው ቃል ከሰሚዎች ጋር በእምነት ይዋሃድ። በናዝሬቱ በኢየሱስም ጸልያለሁ። የትኛውም አላፊ አግዳሚ መንገደኛ ሁሉ እግዚአብሔር ከነሱ ጋር አለ ብሎ ይናገር። መንገደኛ ሁሉ ሲመለከት እግዚአብሔር ረድቶታል ይበል። እግዚአብሔር አግዞታል ይበል። ለሚያይ ለሚመለከቱ ሁሉ የእግዚአብሔር ምስክር ሁን በኢየሱስም አሜን። ቁጭ በሉ። ኢየሱስ ጌታ። ያ ቀን በመሸ ጊዜ ምን ባለ ጊዜ ከኔ ጋር በሉ። ምን ባለ ጊዜ በጣም የመሸነው ከሌሊቱ በጣም ወደ ሶስተኛው ክፍል ነው። በጣም መሽቷል። ሌሊት ነው። ከምሽቱ 3 ሰዓት ይልቅ 9 ሰዓት አካባቢ በደንብ ይጨልማል። ሊነጋ ስለሆነ ማለት ኢየሱስ ጌታ። አንድ ሰው ምሽት ላይ ሂድ ብትለው አይፈራም። ሌሊት ሂድ ብትለው ግን ይፈራል። ሌሊት ከባድ ነው። ይሄ ከባድ ሰዓት ላይ ከባድ ሌሊት ላይ ነው ብርቱ አውሎ ንፋስ የተነሳው። መጽሐፉ ሲናገር እንደዚህ ብሎ ይናገራል። ያ የተነሳው ብርቱ አውሎ ንፋስ ደግሞ ማዕበልን አነሳባቸው ይላል። ከኔ ጋር ናችሁ? እነ ጴጥሮስ ቀጥታ የጮሁት እንደዚህ ብለው ነው። ጌታ ሆይ ብለው ቀሰቀሱትና እንደዚህ አሉ። ማዕበሉ ሲያናውጠን ለምን ዝም ትላለህ? ምኑ በማዕበል ስንጠፋ አይገድህም ወይ? አይገድህም ወይ? በምን ስንጠፋ? ኢየሱስ ግን ተነስቶ ይላል ንፋሱን ገሰጸው። ሀጂ ባህራሻካታ ተነስቶ ምኑን ገሰጸው? ማዕበሉን አይደለም ንፋሱን። እነሱ የፈሩት ምኑን ነው? ማዕበሉን። እሱ የገሰጸው ምኑ ነው? ንፋሱን። አንተ የምትፈራው የሚታየውን ነው፣ እሱ የሚያጠፋው የማይታየውን ነው። ማዕበል ይታያል፣ ንፋስ ግን አይታይም። አጂካ ማሃዳሳታ ዛሬ ለአንድ ሰው መልእክት አለኝ። የማይታየውን ንፋስ እግዚአብሔር ያቆምልሃል። የማይታየውን ንፋስ ጌታ ያቆምልሃል። መልእክት ነው። ጩሁና በደንብ አሜን ብለህ ተቀበል። ለትዳር እንደተጠየቀች ሴት አትሽኮርምም። ጩሁና አሜን ብለህ ተቀበል። ማሃዲ አላፋስ ከሰይጣን ቀጥሎ ፈዛዛ ጴንጤ አይመቸኝም። ይሄ መልእክት ያንተ ነው። አሜን ብለህ ተቀበል። ገና አይኑን ጨፍኖ ስሜን ጠርቶ መልእክት ይነግረኛል እያልክ እኔ እየነገርኩ እየጨረስኩ ነው። በኢየሱስም ጌታ እንደዚህ አለኝ። ንፋሱ ይታዘዛል አለ ጌታ። ንፋሱ ጸጥታን ያገኛል አለ። የኔ መልእክት ነው የሚል አሜን ይበለኝስ። አያ ማዕበል ያናወጣቸው ማዕበል በማዕበል ምን ስንል ስንጠፋ ጁካማን አንተ ንፋስ አይታይም፣ ነገር ግን ጥግ ሆኖ ማዕበልን ይልካል። እግዚአብሔር ላኪውን እመታለሁ እያለ ላኪውን አስመጪና ላኪው ሲበደም አሜን በላይ ባል። አንዳንድ ሰው ፊት ለፊት አይጋፈጥም ፊት ለፊት፣ ነገር ግን የሚጋፈጥን ሰው ይልካል። አንዳንድ ገዳይ ፊት ለፊት አይገልም፣ ገዳይ ይልካል። እግዚአብሔር ላኪውን እመታለሁ። ሃሌሉያ። ያው አንተ አሁን ለምሳሌ አበበ እየታገለ መስሏል። አበበ አይደለም የሚታገለ፣ ከጀርባው ያለ መንፈስ ነው። እግዚአብሔር ከጀርባ ያለውን እመታለሁ አለ ጌታ። የኔ መልእክት ነው የሚል ዘሎ አሜን ብሎ ይቀበለኝ። ንፋሱን ገሰጸው። የዚህን ቤተ ክርስቲያን የዚህን ቪዥን የራእይን ጠላት ከጀርባ ያለውን እግዚአብሔር ዛሬ እመታዋለሁ አለ። እስቲ በደንብ አሜን በለኛ። ይሄ በደንብ አሜን በለኛት። ተነስቶ ይላል ሃሌሉያ። መብራት ኃይል መብራት ማጥፋት ከፈለገ አበበና በቀለ ቤት እየዞረ አያጠፋም። ከዋናው ነው የሚያጠፋው። ከዋናው ይጠፋላል እያልኩ እኮ ነው። ከዋናው ይመታዋል እያልኩ ነው። ወአቻካባይ ዋናው ይመታል እያልኩ ነው። ዋናው ይመታል እያልኩ ነው። አጠገብ ያለውን ሰው ያዞና ዋናው ይመታል በለኝስ። ዋናው ይመታል በለኝስ። ዋናው ይመታል። ሃሌሉያ። ዋናው ይመታል። ዋናው ኢየሱስ ጌታ ነው። ትዝ ይላል መጽሐፍ ቅዱስ ሲናገር ያቺ ሴት የደሟ ምንጭ ምን አለ ይላል? ደረቀ። አየህ፣ ከምንጭ ነው
አንዳንድ ነገር መድረቅ ያለበት። ኢየሱስ ጌታ አሜን ነው። መልእክት እየነገርኳችሁ እግዚአብሔር እንደዚህ አለኝ፣ ማዕበሉን አዛዡን አለኝ፣ ዋናውን አለቃውን ንፋሱን አስቆመዋለሁ አለኝ። አለቃውን እመተዋለሁ አለ ጌታ። መቼም ተንቀሳቃሽ ካለ አንቀሳቃሽ አለ። የሚንቀሳቀስ አካል ካለ የሚያንቀሳቀስ ኃይል አለ። እግዚአብሔር አምላክ የሚያንቀሳቅሰውን ኃይል አለኝ እግዚአብሔር ዛሬ ይዘዋል አለ ጌታ። ይያዛል እያልኩ ነው። አንተ ይያዛል እያልኩ ነው። ጩና በደንብ አሜን ብለህ ተቀበል። ይያዛል። ትዳርን የሚበትነውን ቤትን የሚያናውጠውን ማዕበሉን እግዚአብሔር ይዘዋል አለ ጌታ። ገሰጸው። ሃሌሉያ። መደበኛው ትርጉም እንደዚህ ይላል፣ ፍጹም ጸጥታ ሆነ ይላል። ምን አይነት ጸጥታ? ኧረ ጌታ ሆይ በቀለን አረብተው በቃ አለቀን ምናምን ትላለህ።